ብላችሁ ተመልከቱ ምን አይነት ነገር እየተደረገ እንዳለ። እሺ ዛሬ አይደለም የጀመረው፣ ቅድም ብሎት ቢሆን እኔ ወደዚህ ነገር አልገባም። ይሄንን አሁን እሱ ፔጅ ላይ ነው ያለሁት ቀጥታ። እሺ ላምብላችሁ ከመጀመሪያው ጀምሬ። እሺ አሁን እንትኑ እንዲሄድ አሁን ቀጥታ ከአካውንቱ ላይ ነው እሺ ያለሁት ቀጥታ። እሺ ቻሌንጅ ይላል። ቻሌንጅ ነው ቻሌንጅ ልና ለፕሮቴስታንት አማኞች ይሄ ሁለቱ ከሙስልምና የመጡ ጊዜ የጻፈው ማለት ነው። ኦኬ ከጨለማው ወደ ክርስትና የሚመጡትን ንስሐ የምናስገባበት መንገድ ወይም ኮንፌስ እንዲያደርጉ የምናደርግበት መንገድ ትክክል ነው ብላችሁ ታምናላችሁ? አሁን ኮንፌስ እንዲያደርጉ የምናደርግበት መንገድ እነዚህን ያሟላል ይልና ነገረ ክርስቶስ ፍጹም አምላክነቱን፣ ፍጹም ሰውነቱን፣ መከራ መቀበሉን፣ መሰቀሉን፣ መሞቱን፣ መቀበሩን፣ በሶስተኛው ቀን ከሙታን መነሳቱን፣ ወደ ሰማይ ማድረጉን፣ በአባቱ ቀኝ መቀመጡን፣ ከዚህ በኋላ በሕያዋንና በሙታን ሊፈርድ እንደሚመለስ አምናለውን ያካትታል ይላል። ሁለተኛ ሥላሴን ያካትታል። አንዲት ቅድስት የሐዋርያት ቤተክርስቲያን የሚለውን ያካትታል። ትንሣኤ ሙታንን ያካትታል። በኃጢአት ስርየትና በዘላለም ሕይወት አምናለሁ የሚለውን ያካትታል። ስለዚህ እነዚህን ሁሉ ኮንፌስ እንዲያደርጉ እያደረግን ካልሆነ ሙሉ ኮንፌሽን ወይም ኑዛዜ አይደለም ማለት ነው። ከዚህ ሁሉ ግን የጥንቷ ቤተክርስቲያን አዳዲስ አማኞች አምነው ሲጠመቁ ኮንፌስ ሲያደርጉበት የነበረውን ማስቀጠል ለምን አቃተን? የራሳችንን ሙሉ ኮንፌሽን ያልሆነን በራሳችን መንገድና ልክ አስጠብቦ መስፋት ለምን አስፈለገ? በ200 ኤዲ የጥንቷ ቤተክርስቲያን በሮም አዳዲስ አማኞች ሊጠመቁ ሲሉ ኮንፌስ የሚያደርጉት የሐዋርያትን የእምነት መግለጫ ነበር ይላል። ይሄ ከእስልምና ወደ ክርስትና የመጡ ሰዎች ቆይ ሊጨርሰው አንድ አለ የቀረ እኔ ሁሉም በሚችል አምላክ እንግዲህ ይሄንን ታውቁታላችሁ። አፖስቶሊክ ክሪድ አይደል? ሁሉም በሚችል አምላክ ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ደግሞ በአንድ ልጅ። ይሄ በቃላችሁ ብዙዎቻችሁ ታውቁታላችሁ። ከዛ ከታች ምን ይላል? ይህ ነው ሙሉ ኮንፌሽን ማለት በራሳችን ልክ ከሰፋናቸው ነገሮች ወጥተን ወደ ጥንቱ እንመለሳለን። ይሄ የመጀመሪያ ከእስልምና ወደ ክርስትና ሲመጡ ነው። ከዛ ይሄንን ሲጽፍ እኔ ፔጄ ላይ ሄድኩና ስሙን ሳልጠራ አንድ እዚህ ቲክቶክ ላይ ያሉ አልኩኝ ቄስ ተቀላቅሎባቸው ይሄንና ይሄን አሁን አልናገረውም የውይይት ጥሪ ስለጠራው ይሄንና ይሄኛው ተቀላቅሎባቸው ጭራሽ አፖስቶሊክ ክሪድን ኮንፌስ አስደርጉ ማለት ጀምረዋል። ይሄ ነገር ስህተት ነው። የሚደረገው እንደዚህ ነው። እኛ የምናደርገው ከመጀመሪያው ቤተክርስቲያን ጀምሮ የነበረው ይሄ ብዬ ረጅም እንትኑ እንደዚህ ጽሁፍ አይደለም። ጽሁፉ ቀጥሎ እንደዚህ ከታች እንደዚህ ይጽፋል አይደል? ቲክቶክ እዚህ ላይ ታይትሉን አድርጌ ዝርዝር ጠቅላላ ሳይድ በሰንጠረዥ ሁሉ አድርጌ ልዩነትና አንድነት ብዬ ማለት ነው አስቀምጬ እሱንም አይተውት አሁን ድጋሚ ነው ያነሳው ነገር ይሆን ማለት ነው። ኦኬ ስለዚህ አሁን በቃ ይሄ የእንትን አይደለም ማለት ነው። ዴሊብሬትሊ ያደረገው ነው። የላይቭ ውይይት ምናምን ቢሆን በቃ ጠይቀውት የሆነ ነገር አለ ምናምን እንደዛ ነው። ግን ሆን ብሎ ቁጭ ብሎ ጽፎ ምናምን ደልዞ ነው። ስለዚህ አሁን ውይይት ጥሪ ያደረኩት በዚህ ጉዳይ ላይ ነው። እኛ ኮንፌስ የምናስደርጋቸው 200 ትላለህ እንዴ? እኔ እያልኩ ያለሁት እኛ የምናስደርገው ከ100 ክፍለ ዘመን ከመጽሐፍ ቅዱስ ይጀምራል። በ100 ክፍለ ዘመንም የነበረ እስካሁን ያልተቋረጠ የቸርች ፋዘርስ ኤቭሪ ሲንግል ቸርች ፋዘርስ የተናገሩት ማስረጃ አመጣለሁ። አንተ የተናገርከው ነገር በሙሉ ማስረጃ ታመጣለህ። ውይይቱ እዚህ ላይ ነው የምናደርገው። ስለዚህ እኔ በአባቶች ነው መዋየት የምፈልገው። አንተን አባቶች ላይ ነው እኔ ውይይቴም ክርክሬም ማስረጃ የሚሆነው። ግን ማስለመድ አልፈልግም። በአባቶች ብቻ ብዬ ውይይት አልጠራም። በመጽሐፍ ቅዱስና በአባቶች ትምህርት ብዬ የጠራሁ ለዛ ነው። እሺ ስለዚህ ይሄን ውይይት ተቀበል። ይሄንን እንድታየው ነው። ዛሬ ጀመረ አይደለም። ኦኬ ያ ኤፌ እኔ ጽሁፉን አላየሁትም ፎሎ ስለማላረገው አይመጣልኝም። በቅርብ ያየሁት አንደኛው ይሄ የተቆራረጠ ነው የድፊባቸው ምናምን የምትባለዋ ሴት የለቀቀችውን ያንን መልሶ ፖስቶ ነው ያየሁትና ሲሪየስሊ ነው ያልነው ወንድሞች በውስጥ አውርተን ማለት ነው ለምን በዚህ መንገድ ይኬዳል የሚል ነውና ሶ አፍተር ኦል ምን አይነት ነገር እየመጣ ነው ያለው? ዊ አር ፕሮቴስታንትስ
ፕሮቴስታንቶች ከምንም በላይ የመጽሐፍ ቅዱስ ነው የመጨረሻው ዳኛ ብለን የምናምን ሰዎች ከመች በኋላ ነው ሌተር የሆኑ ዴቨሎፕመንቶች እነሱ እንደ ኢንፋሊብል ሩል ወይም እንደ ማይሳሳት ሩል የቱ ጋር ነው ማሰብ የጀመርነው? የቱ ጋር ነው ማሰብ የጀመርነው? ኦኬ አፖስቶሊክ ክሪድ ችግር የለበትም። ሰው ሪሳይት ቢያደርገው ችግር የለበትም። ኦኬ ናይሲን ክሪድ ችግር የለበትም። ችግር የለበትም ያልነው ለምንድን ነው ሲባል እያንዳንዱን መስመር መጽሐፍ ቅዱስ ውስጥ ስለምናገኘው ነው እንጂ አዲስ ነገር አባቶች ስለነገሩን አይደለም። ባይዘ ከመቼ ጀምሮ ነው እዛ ነገር እነሱን አስቀድመን እዛ ነገር ላይ መንጠልጠል የጀመርነው? እሱ ነው እኔ ግራ የሚገባኝ። ትራዲሽን ከተባለ we have immense tradition። አሁን በትራዲሽን ደረጃ ይወራ ከተባለ ሉትራን በነበረበት ዘመን የነበረ ትራዲሽን አለኝ። የኔ ትራዲሽን ራሱ አንስቼ ማውራት እችላለሁ እዛ ላይ ቆሜ። ግን እንደዚህ አይነት ነገሮችን አምጥቶ ወደ ጎን መተኮስ እሱ ነው ማይገባኝ። እኔ በቃ ይቁም ስል የነበረውም እሱን ነው። ግን በቃ ቃታቸውን ስበው በፉል ፓወር ነው የመጡ። ሲመጡ ቤተክርስቲያናችንን ማደስ ነው የፈለግነው፣ አልመን ነው የምንመታው ምናምን እኮ። ቤተክርስቲያንን ስታደስ ለቤተክርስቲያን ነው መናገር ያለብን። ተቀላቅላችኋል ከካሪዝማቲኮች ጋር ተቀላቅላችኋል እንደዚህ ልምምዶች ከተባለ ብሌም እያደረጋችሁ ማውራት ያለባችሁ ሉትራን ቤተክርስቲያንን ነው ኦር እንዳጠቃላይ ያለችውን ኦር ኢትዮጵያ ያለችውን ነው መናገር ያለባችሁ እንጂ ወደ ጎን እየተኮሳችሁ መሆን የለበትም ስል ነው የከረምኩት። እኔ ስል ነው የከረምኩት። ክሌሞቹ ስተት አለ አይደለም ፖይንቱ፣ ግን ክሌሙ እየሄደ ያለበት መንገድ it is not okay። ወደ 200 አካባቢ ነው የሚገመተው ይሄኛው ጽሁፍ ወጥቷል ተብሎ የሚታሰበው የአፖስቶሊክ አምያ አታውራት እንትኑን እንዳትገባ የኔ ክሌም ነው። እንትኑን ለዲቤት የሚሆኑ ፖይንቶችን ከማውጣት አንጻር አይደለም። ግን በቃ እኔ አሁን የሆነ የሚያንገበግበኝ it is not like የሆነ አሁን የፔንቴኮስታሎች ክሌም ስለሆነ አይደለም። አዘ ሪፎርምድ ባፕቲስት ነው እያወራሁ ያለሁት እኔ አሁን ላይ አዘ ባፕቲስት ማለት ያ ነገር በሌለበት ድነት የለም ኦር የጎደለ ነገር አለ የሚል አስተምሮ መቼ መጣ ነው ጥያቄው። መቼ መጣ ነው? በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ ስተት ነው ማለት ነው። ለምን ትንሣኤ ሙታን ስለሌለበት ውስጡ? ለምን አንዲት ቅድስት ቤተክርስቲያን ስለሌለችበት ውስጡ? እና በጳውሎስ እጅ የተቀበሉ ዳን እስከ 200 ያሉ ሊትራሊ በዚህ ክሌም መሰረት አፖስቶሊክ ፋዘሮች በሙሉ ያልዳኑ ነው የሚሆኑት ኦር የጎደለ ነገር አላቸው ነው የሚሆኑት። ምክንያቱም እስከ 200 ያለው ስለሆነ የአፖስቶሊክ ፋዘሮችን የምናነሳው አፖስቶሊክ ፋዘሮችም ራሱ ማኑ ነክተዋል ማለት ነው። እንደዚህ አይነት ኢሹዎችን ለምንድን ነው የምናመጣው? ኢቨን ኢሹ ነው ወይ ይሄ? እንደዚህ አሁን ዲስከስ ይደረጋል ወይ? ለምንድን ነው ወንጌል የማይሰበከው እንዴ? ኦኬ አሁን ሪሳይት ማድረጉ ችግር ሆኖ ከሆነ በቃ አሁን እንትን በል ወንጌል ስበክና አስመጥታ አፖስቶሊክ ክሪድን ሪሳይት አስደርግ። ሪሳይት አስደርግ ወንጌል ሰብከ ኦርቶዶክስና ካቶሊክን እንትን ምንድነው እነሱን መስበክ ሄሬሲ ስለሚሆን ኦር ምንድነው ብላስፈሚ ስለሚሆን እነሱን ትታ ሌሎችን ትሰብክና ከዛ በኋላ ምን ታረጋለህ? አስመጥተ አፖስቶሊክ ክሪድን እንትን ሪሳይት አስደርጋቸው። እሱንም እያየን አይደለም እኮ ችግሩ ያ በሌለበት ነው ይሄ ሁሉ አቧራ ማስነሳት እየተካሄደ ያለው። ለእኔ ምንም ግብ የሌለው አይነት ሩጫ ነው። እንደዚህ አይነት ሩጫ ግብ የለውም። ወደ ጎን እየተኮሰ ያለው ነገር ግብ የለውም። ግብ የለውም። በቃ ወንጌል ስበኩ አምጡና አፖስቶሊክ ክሪድ ሪሳይት አስደርጉ። አሁን እንደዚህ ስል የሆነ ወር ፔንቴኮስታሎች ጋር ወግኜ ምናምን አረ በኔ ትራዲሽን ውስጥ አፖስቶሊክ ክሪድን ሪሳይት እናስደርጋለን። ግን ያ ነገር ከጎደለ በቃ የሰውዬ ዳምንድ ነው ሞቷል ጠፍቷል ምናምን አንልም። ክርስቶስ ኢየሱስን ይመን ጀስቲፋይ ይሁን ደን ከዛ በኋላ በሆሊ ስፒሪት በኩል ፍሬዎችን እያሳየ ይቀጥላል። ዳስ ደ ቤዚክ ሳልቬሽን ፎርሙላችን እሱ ነው አለቀ። ግን እንደዚህ አይነት በጣም ኤሌመንታሪ ኢሹዎችን እያመጡ ወደ ጎን ማበጣበጥ ጤና ቢስነት ነው። ኦኬ ጤና ቢስነት ነው። እኔ the only claim የምወስደው አሁን በዚህኛው ቶፒክ ላይ ሳይሆን ያ ድምፀ ቀጭኑ ልጅ ባወራው ነገር ላይ እኔ በግሌ ሄድበታለሁ፣ የድቤት ጥሪም አቀርባለሁ። እኔ ግን አሁን እዚህ ጋር አይደለም ነገሮች ሲረጋጉ ነው ማረገው። መጥቶ እንዲያወሩ አረጋለሁ። እኛ ብቻ ነን ትሩ ቸርች ብለን ምናምን ያለው ልጅ ማለት ነው። እሱን ልጅ ጠራውና ምናወራው ይሆናል። አሁን በዚህኛው ቶፒክ ላይ ግን መቀጠል አለበት። እንደዚህ አይነት ሃርሽ ክሌሞች እየተሰጡ ከዛ በኋላ ምንም እንዳልተፈጠረ ሮጦ በር መዝጋት ማያስኬድ አካሄድ ነው የሚሆነው። አያስኬድም። ያ ቴንክ ዩ መናገር ይችላል። ምንድነው በአጭር ቃል ወገኖቼ፣ ዳዊት ሂውስተን ቴክሳስ እሱ እንደሆነ አላውቅም ነበር።
እኔ አሁን አንተ የውይይት ጥሪ ነው ያቀረብክለት ለዳዊት። እኔ ግን የማቀርብለት የጀመረውን የመለያየት አካሄድ እንዲያቆም ነው ጥሪ የማደርግለት ዳዊትን እና አቁም ነው የምለው። ምክንያቱም ከ15 ዓመት በላይ እንተዋወቃለን። ዳዊት እየሰማ ከሆነ በደንብ እንተዋወቃለን። ስለዚህ እኔ ራሴ በህይወቴ የማልወደውን ነገር እንዳደርግ ነው የምትገፋፋኝ። you need to stop it። አሁን እንደተባለው ማቆም አለብህ ብዬ ነው በአጭር ቃል የምነግርህ። ምክንያቱም ራስህ አሁን እንዴት አድርገህ ከመቼው አፕዴት አድርገህ ሉተራን እንደሆን ካላውቅም ከዚህ በፊት ከ15 ዓመት በፊት ቤሪያ አብረን በነበርን ጊዜ የካሪዝማቲክ ሰባኪ ነበር። እንደውም ማኑዋሊ ጨርቅ እነ ጳውሎስ ልብስ ተቆርጦ እንትን እንደተባለ ዘላስት ስዊች ያደረከው እሱ እንደሆነ ነው ባልሳሳት። እና የካሪዝማቲክ ፔኔኮስታል ፕሪቸር ነበር። ማኑዋሊ ካልተጠቀምን ጥላችን እንትን ካላለ የምትል ሰው እንደነበር ካስታውሳለሁ። እና አሁን አፕዴት አድርገህ ሉተራን ሆነህ መተህ እንደዚህ አትበጥብጥ። ይሄንን ጥሪ ላንተ አቀርብላለሁ። ዲቴልስ አልገባ በአጠቃላይ እኔ እስከዛሬ ድረስ ያንን ስታደርግ አንተ እንደሆን ካላውቅም ነበር። ሚ ታውቀኛለህ፣ አውቃለሁ። እና አቁም። እዛ ኤክስ ኮሙኒኬት የተደረከበትን ታውቃለህ። ምንም አሁን ኤፍኤም ለአንተ ጊዜ ማጥፋትም ዲቤትም አያስፈልግም። ምንድነው እስከዛሬ ድረስ አድገህ የለም እንዴ? ከ15 ዓመት እድሜ ሲጨመርልህ አስታራቂና ነገሮች መለወጥ ነበረበት። ምንድነው ለዘላለም አንተ በየሄድክበት የምትበጠብጠው? ስለዚህ እኔ ስታፕ ኢት። ያንን በዚሁ አጋጣሚ እንትን እላለሁ፣ ቪዲዮ ብሪፍ አድርጌ እሰራለሁ። ይሄንን እንትን እላለሁ። ራስህ ሉተራን አልነበርክም፣ አሁን ነው እንትን ያልከው። በዛ ላይ ደግሞ በምድር አሁን እንዳልኩት በምድር እኔ አገልግዬ ነው የመጣሁት። ሀገር ቤት ብዙ ቦታ ላይ አገልግለናል፣ አብረን ከሉተራን ጋር አገልግለናል። የምድር ያለችውን የሉተራን ቤተክርስቲያን አንተም አብረው ያሉ አንዳንዶቹ ማን እንደሆኑ የማይታወቁት አትወክሉ፣ ማንነታቸው አይታወቅም አንዳንዶቻችሁ። እኔ ይሄንን ነገር ሳትጀምሩ በፊት በጣም ግራ የሚገባኝ የነበረው አንዳንድ ቦታ ላይ ስገባ ዘላችሁ የምትወጡ ነበራችሁ፣ ጥላቻ ያላችሁ። ኦኬ ወይ ስገባ ትወጣላችሁ ወይ ስወጣ ትገባላችሁ። እንዲህ አይነት ነገር በጥላቻ የተሞላችሁና አንዳንድ ጊዜ አሁን ቅድም እንደተባለው ኤፊ እንዳለው እኔ አላወኩም እነ ሴናና ማነው ወደ ጌታ መጥተዋል፣ እግዚአብሔር ይመስገን በሄድኩበት ጊዜ የዛን ጊዜ እንደዛ ተቆጥተ ይሄንን የሰራህበት the same thing አንድ ወንድም አሁን ስሙን አልጠራም ቤቱ ገብቻለሁኝ ሜሎስ ሴናን እስልምና ከመሄዷ በፊት ሲያስረዳ ተናዶ ቤቱን የከፈተ ሰው አለ። ተከትየው የሄድኩት ስለመጨረሻ ድረስ የተበጣበጠን ማለት ነው። እነዚህ ሰዎች ማንነታቸው እንኳን አይታወቅም። ወንጌል ሲሰበክ የሚናደዱ ነፍሳት ሲድኑ ነፍሳትን ፎሎ አፕ ስታደርጉ ግልገሎችን ጠብቁ እንዳለ ፎሎ አፕ ስታደርጉ የሚበሳጩ ናቸው። ጆቫ ይሁኑ እስላም ይሁኑ ኦንሊ ጂሰስ ይሁኑ አላውቃቸውም፣ አናቃቸው፣ በደንብ ማይታወቁ ናቸው። ዳዊት በምድር ያለችውን ቤተክርስቲያን አይወክልም። ለምንድን ነው አሁን በአጭር ቃል ግልጽ ላደርግላችሁ ባለፈው ለመናገር ሞክሬያለሁኝ። መርሲ ጋር ገብቼ ነው መሰለኝ ሀገር ቤት ታምሜም ነበረ። እዛ ገብቼ በደንብ እንትን አላልኩም። የኔ ነፊው ሰርግ የተካሄደው የሙሉ ወንጌል አማኞች ናቸው ቤተሰቦቼ ማለት ነው። የተካሄደው ልደታ መካነ ኢየሱስ ነው። እኔ ነበርኩ ቃል ማቅረብ የሚገባኝ። ድምጼ ስለተያዘ ፓስተር ኃይሉ ነው ቴክ ኦቨር ያደረገው። በግድ ካልወጣ ሞክረው ማይክ ይረዳሃል ብሎኝ መጨረሻ ላይ እሱ ቴክ ኦቨር ያደረገ። ቄስ ነብዩ ነው ኢንትሮዲዩስ ያደረገኝ። ከዛ በኋላ ደግሞ ሰርጉ ራት ግብዣ ላይ መጥቶ የሰበከው ቄስ ትግስቱ ነው፣ ታውቁታላችሁ በአጭር ቃል። እና ከዛም በላይ ብዙ ኮንፈረንሶች ብዙ አገልግሎቶች ከሉተራን ጋር ድሮም ከአገሬን ከመውጣቴ በፊት አብረን እንዳገለገልን አገልግለናል። በምድር ላይ እንደዚህ የሚባል ነገር የለም ወገኖቼ። አሁን እነዚህ ሚሊታንት ሆነው የመጡ ሰዎች እንደሚያደርጉት መለያየት የለም እንዴ። የካውንስሉ መሪ ቄስ ደረጃ አይደሉም እንዴ? ቄስ ደረጃ እኮ ናቸው። የካውንስሉ መሪ ማለት አጠቃላይ የወንጌላውያን ቤተክርስቲያናትን ሪፎርመርስ ቢሆኑ ፔኔኮስታል ይሆን ሉተራን ይሆን አንድ ላይ የሚመሩት እሳቸው ናቸው። ለምንድነው እሳቸውን ተጠርቶ እነ ኤፊ ኢንተርቪው አድርጓቸው? እነዚህ ሰዎች አስቸግረዋል፣ ወንጌል እንቅፋት ሆነ፣ የመጨረሻ ዘመን ነው። ማቴዎስ 24:14 ላይ ለህዝብ ሁሉ ምስክር ይሆን ዘንድ ይሄ መንግስት ወንጌል በዓለም ሁሉ ይሰበካል፣ የዛን ጊዜ መጨረሻ ይሆናል። ዲስትራክቲቭ እየሆኑ እየመጡ
ኢጎ ያላቸው እነዚህን ሰዎች ኃይል ይሏቸው ይገባል። ሚሊታንት ናቸው። አላማቸው ሌላ ነው። ለእንደዚህ አይነት ህብረተሰብ ለገሌ ወንጌል ልሰብክለት ነው ወይ እንደዚህ እያሉ የሚበጠብጡ በጥባጮች ናቸው እነዚህ ሰዎች። ስለዚህ ኃይል ሊባሉ ይገባል። ስለዚህ ሉተራን አይደለህም። በየጊዜው አንተ ራስህን እየለዋወጥክ እንትን የምትል ሰው ነህ ዳዊት እና you need to stop it። አለበለዚያ ጠቅላላ ማስረጃ አለ። ከዛ የነበሩ አስተባባሪ ብሔራዊ ቴሌኮንፈረንስ ነው ጋይስ እና ወገኖችም ስላሉ አምጥቼ ኤክስፖዝ ነው ማደርገው። አትበጥብጥ። ያ by this time አንተ ይሄ አድገህ ያንን ካራክተርህን ያንን አካሄድን ማቆም ነበረብህ። እንትን ከቲክቶክ እጠፋለሁ ምናምን ብለህ ሲምፓታይዝ ለማድረግ እንደገና ተመልሰህ መጥተህ የምትበጠብጥበት ምንም ጉዳይ የለህም። እና አብረን ነው አገር ቤት ያለ ነው። በየጊዜው ራስህን አትለዋውጥ፣ እየለዋወጥክ አትምጣ። እና ከ15 ዓመት በፊት ይሄንን አካሄድን እናውቀዋለን፣ አንተም አውቀዋለህ። እኔ አላውቅም እስከዛሬ ድረስ። አሁን መርሲ ያንን ነገር ኤክስፖዝ ካደረገች በኋላ ነው እንትን ያልኩት። ሌላኛውስ እንትን የሆነ ቪዥነሪ የሆነ ቸርች ውስጥ የሚያገለግልና ባይብል ስተዲ ይመራ የነበረ አብሮ እንትን ሲል የነበረ ኤክስፖዝ ተደርጓል። ሌሎቹ በልሳን እየተናገሩ እንደዚህ አይነት የሚባል ነገር የለም። ዓላማችን ክርስቶስን መስበክ ነው፣ ወንጌል ለመስበክ ነው። ቲክታክ ላይ ህፃን፣ አዋቂ፣ የተማረ፣ ያልተማረ ኦኬ እና ገጠር ከተማ ያለ ቲክታክ ላይ ነው ያለው። ይሄንን በትክክል እንድንጠቀምበት ወንጌልን እንድንሰብክ ዲስትራክቲቭ አትሁን ወንድማችን። ምንድነው ድራይቭ የሚያደርግ? ምንህን ነው የሚያምህ አንተ ወንድም? ይቅርታ አድርጉልኝ። ምን ሆነሃል? ነባክህ በየጊዜው እየመጣ ይሄንን አጀንዳ አታስለውጥ፣ አቁም። አለበለዚያ ፐርሰናል ነው የሚሆነው። በቃ ፐርሰናል ይሆናልና you need to stop it። የወንጌል እንቅፋት ሆነህብናል። እኔ ባጭር ቃል ይሄ ነው ብሪፍ አድርጌ እንትን እሰራለሁኝ ወገኖቼ። እንዴ ብዙ ነገር ባለፈው ተናግሬያለሁ። እኔ አሁን ዳላስ ቤተክርስቲያን ውስጥ ዳንኤል አምደ ሚካኤል የሚያገለግልበት ቤተክርስቲያን ውስጥ አንድነት በህብረት አብረን እናገለግላለን። ስቲል እናገለግል ነበረ። አሁን ሌላ እንትን ብያለሁኝ። እዛ ቤተክርስቲያን ውስጥ እርቪንግ የሚባል ቦታ ቼክ ማድረግ ትችላላችሁ። እርቪንግ ቤተክርስቲያን አጥቢያ አውጥታ ኦርዴን ያደረገችው ፓስተር አበራ ነው፣ ዶክተር አበራ። እዛ የሆነ ቴዎሎጂ ኮሌጅ ስሙን ረሳሁት እንጂ አገር ቤት ከስሞን ሙላት ጋር አብሮ እየተለዋወጡ ዲን የነበሩ ማለት ነው። ልታውቁ ትችላላችሁ። መካነ ኢየሱስ ሰው ፔንቴኮስታል ቸርች ኦርዴን ያደረገችው የሉተራን ቸርች እንትን ነው ሰው ነው። እንደገና ደግሞ እዛው ወንጌላውያን ቤተክርስቲያን ዳላስ ፓስተር በድሉ የሚያገለግልበት ዶክተር ሻውል መጠየቅ ትችላላችሁ። አብረን ስናገለግል የቤተሰብን ህብረት ይመራ የነበረ ጋይስዩም የሚባል ሪታየር አድርጓል። የመካነ ኢየሱስ የሉተራን እንደውም አባቱ አያቱን ጭምር ሉተራን የነበሩ ናቸው። ቺልድረን ሚኒስትሪ ትመራ የነበረችው ትያዘነጋሽ ሉተራን ነው። እስቲ ሁለተኛ እንዳልንቀዠቀዥ አድርጎ አርፎ ያስቀምጠኝ እስቲ የአባቶችን ትምህርት ማስረጃ አምጥቶ ማለት ነው። እኔ በቤተክርስቲያንና በአባቶች ትምህርትና በመጽሐፍ ቅዱስ ነው ውይይቱን ያቀረብኩለት። ልውጣ በቃ እንዳትወጪ ፈልግሻለሁ፣ በጣም ፈልግሻለሁ። እንዳትወጪ ቆይ ሜርሲ። አይ ዲቤት ጠርቻት ነበር እኔም እሷን ለዛ ነው። ኦኬ እሺ ቆይ አሁን እንደዚህ ያርሳስ ግን አንቺ ነሽ የምታወሪው። እኔ ግራ ነው የሚገባኝ። ሜርሲ ቶክ በቃ እሺ ቴንክ ዩ ሶ ማች። መውጣት አልነበረባትም፣ እፈልጋት ነበር። ምክንያቱም እኔም ዲቤት ስለጠራዋት። ግን ዛሬ ከተፈጠረው ነገር ስጀምር እኔ ጌታን ስቀበል መካኒሳ መካነ ኢየሱስ ዋናው ሴሚናሪው ነው ጌታን የተቀበልኩት። ቄስ ሰለሞን ይባላሉ። አሁንም ባለው ፌስቡክ ፔጇ ላይ ገብታችሁ ብታዩ አሁንም ድረስ ያገለግላሉ እና ደሴም ኮንፌሽን አሁን በፔንቴኮስታሉ በተለይ ከመካነ ኢየሱስ ውጪ ባሉት የወንጌላውያን አማኞች ህብረት ውስጥ ባሉት ቤተክርስቲያን ውስጥ በሚደረገው ሂደት በተመሳሳይ መንገድ ነው ኮንፌስ አድርጌ ጌታን የተቀበልኩት። ስማቸውን ነግራችኋለሁ። ቄስ ሰለሞን ይባላሉ። መካነ ኢየሱስ መካኒሳ ዋናው ሴሚናሪው ነው ጌታን የተቀበልኩት። ይሄ የራሴ ህይወት ቴስቲሞኒ ነው። ኦኬ። ሁለተኛ ነገር ደግሞ ሀና የማይገባኝ ነገር እዚህ ገብታ ለዳዊት መልስ መስጠት አትችልም። አንዳንዴ እኔ ለምንድን ነው ወንድሞቼ መሆን ያለበትና የሌለበትን ነገር የማታውቁት? ሀና ለዳዊት መልስ መስጠት አትችልም። ጥሪ ያቀረብክ አይደለ?
ዳዊት ነው ለአንተ መልስ የሚሰጠው፣ ወይም ዳዊት ነው እዚህ ቤት ገብቶ ለአንተ መልስ መስጠት ያለበት። ስለምወደው የሚባል ነገር አለ እንዴ? እንደዛ ብሎ ነገር የለም። ኤርሚ ዲቤት ተጠርቶ እኔ ገብቼ ስለምወደው፣ ኤፊ አንተ ዲቤት ተጠርተ ገብቼ ስለምወድ ብዬ መልስ እሰጣለሁ? ኖ መታ እዚህ 40 ዓመት 30 ዓመት ሆነ አሳነሰክ ይወድሃል ምናምን እያልሽ ስታሳስቃችሁ የምትስቁት እኔ በጣም ነው የምትገርሙኝ። ለምንድን ነው ዋይዝ ማን ነው ሆነ? በቃ የተጠራው ዳዊት ነው አይደል? ዳዊት መልስ ይስጥ። እዚህ ገስት ላይ ከኔ ጋር ቁጭ ብላችኋል። ግራስ ፊድ አድርጋችሁ ያሳደጋችኋቸው ቤታችሁ ከፍታችሁ ቁጭ አድርጋችሁ ለፕላትፎርሙ ሄዴክ እንዲሆኑ ያደረጋችኋቸው ሰዎች ይሄው አላችሁ እዚሁ ገስት ላይ። ይሄው መተው ወንጌል አማኙን እንዲበጠብጡ ግራስ ፊድ አድርጋችሁ ያሳደጋችኋቸው አላችሁ። ይሄው ከኔ ጋር ቁጭ ብላችኋል። ይሄን ነበር አይደል የምትፈልጉት? ይሄው እየደረሰ ነው። ከዚህ በላይም ይመጣል። ከዚህ በላይም ሌላ ነገር ያመጣሉ። እኛ እኮ ክርስቶፎሮስን እኮ ደብቀንላቸዋል አይደል እንዴ? አቡነ ቡቺን ይዘንላቸዋል እኮ አይደል እንዴ? የኛ ጌታን ስንቀበል ኮንፌስ የምናደርግበት መንገድ ትክክል አይደለም ይለናል ይሄ ሰው እንዴ። ክርስቶፎሮስን አቡነ ቡቺን ዝም አላልንም እንዴ? አላለፍንም እንዴ? አልፈናል እኮ። እሷ እዚህ ገብታ ለዳዊት መልስ መስጠት አትችልም። ዳዊት ሉትራን እኔ 100% ጋራንቲድ ለምናገረው ነገር ኃላፊነት ወስዳለሁ። ቄስ አይደለም። በቤተ ክርስቲያን በነበረበት ሰዓት ሁሉ ሜርሲ ቆይ አንድ ጊዜ ሌሎቹንም ሳስቆም ነበር እስካሁን። ይሄ ውይይት ስለጠራው ውይይቱን የሚያበላሽ ነገር እንዳትናገሪ። ኖ ቄስ አይደለም፣ ወንጌላዊ ነው። ወንጌላዊ እንትን እንዳይበላሽ ይሄ በቃ አይበላሽ። ተሰድብ ያለው ብሎ እንትን እንዳይል በቃ ወንጌላዊ ነው። ወንጌላዊ ደረጃ ነበር። በቃ አለቀ። ከዛ ውጪ በቄስ ደረጃ ኦርዴን አልተደረገም። አንተም ስትጠራው ወይም ደግሞ ለውይይትም ስትገቡ ቄስ እያልክ መጥራት የለብህም። ወንጌላዊ ነው በመካነ ኢየሱስ ቤተክርስቲያን ደረጃ ማለት ዳስት። ይሄንን ያዘው። የኔን ባክግራውንድ ታውቃላችሁ። አም ፔንቴኮስታል ባክግራውንድ ነው ያለኝ ኤንድ ምን አይነት ልብ እንዳለኝም ታውቃላችሁ። ስቲል ዲዛግሪ ማድረገው ነገር እንዳለ ሆኖ ማለት ነው። ግን በምንም ታምር ሚዲያው ላይ መሬቱን ማይወክል አሁን ቲክቶዶክስን የምንወቅሰው መሬት ላይ ያለውን ነገር አይደለም የምትናገሩት። ሜካፕ ተቀብታችኋል። እኔ ብዙ ጊዜ የምገልጸው በዛ መንገድ ነው አይደለም። በሜካፕ ያበደች ቆንጆ ሴት ነው የምትመስለው ቲክቶዶክስ፣ መሬት ላይ ያለችው ግን ሌላ ናት እላለሁ። ይለያያሉ አይነት ነገር። የኛ ደግሞ ምንድነው እየሆነ ያለው? መሬት ላይ በአንድነት ተያይዞ ያለውን ነገር ሚዲያ ላይ መበተን አይነት አካሄድ ነው እየተካሄደ ያለው። ዳስ ሮንግ ብዬ ረጅም ጊዜ ሳውራ ነበረ። ረጅም ጊዜ ማለት ነው። እንደዚህ አይደለም አካሄዱ የሚል ነገር then they are not ready to do that then ፐርሰናል ነገሮችም መወራት ተጀመሩ። then I was like በቃ ስጠብቅ የነበረው ነው። አውርቼዋለሁ ደግሞ እንደዚህ የሚቀጥል ከሆነ ወደዚህ አይነት ትሬንድ ነው የሚገባው። ሶ አቁሙ፣ በሁለቱም ሳይድ አቁሙ፣ እንደዚህ አይነት ነገር አያስኬድም ብዬ ተናግሬ ነበረ። then after all አሁን የሚፖስቱ ነገሮችን እያየው ነበረ። ወንድማችን ብራዘር ዴቭ እግዚአብሔር ይመስገን ኦልሬዲ ፌስ ቱ ፌስ እዚሁ አስቹ ቤት አውርተን ስለነበረ አሁን ድፍረቱ አለኝ ለመናገር። አውርቼ ባይሆን ኖሮ በውስጥ አውርተን ባይሆን ኖሮ አሁን የማወራው ነገር ጀስት አዘ ብራዘር አታየኝም ምናምን የሚል ክስ ሊያመጣብኝ ይችላል። ግን ያንን ክስ የማያመጣብኝ ምክንያት በውስጥ ዋትስአፕ ላይ ማውርተናል፣ በወንድሞች ሰብሰብ ብለን አስቹ ቤትም በግላጭ ደግሞ አውርተናል። ሌሎች እንዲያዩ ተደርጎ ኢኮኖሚካል የሆነ ማይንድ ሴት ይዘን ነበረ እኛ ስናወራ የነበረው። but from your side I think it's failing and it's not working. okay then ከሆነ አይቀር እንዲሁ ዝም ብሎ ለኮስ እያደረጉ መሄዱን አላምንበትም። እኔ እየመጡ እንደዚህ ቦምብ ሼል ጥሎ ዞር ማለትም ጤና ቢስ ነው። እንግዲህ ሃና አድሞኒሽ አድርጋለች። የተማረ ነው ያነባል፣ በጣም ዲፐን ነው በናውሌጅ ምናምን ተብሏልና ለሲዳት እኔ በምንም ተአምር ማጆሪቲ ኦፍ ኢትዮጵያን ኢቫንጀሊካሊዝም ሃፍ ትሩዝ ነውና አልቀበለውም ምናምን እየተባለ ማንም እየመጣ አፉን እንዲከፍት አልፈልግም። እኔ በግሌ ይሄ የኔ ስታንስ ነው። አሁን ምን እያልከኝ ነው ያለው? በንግግር ቅድም በሰማሁት አማን አባትና እናት ሃፍ ትሩዝ ነው ያላቸው እያልክ ነው ያለው። ኦር አልዳኑም ኦር ሳምቲንግ ወደዛ ሊለጠጥ የሚችል ነገር ማለት ነው። ኦኬ አይ ካን ናት ቶለሬት ዳት ኤንድ ዩ ጋይስ ጊቭ በቂ የሆነ ሪዝን ሰጥታችሁናል።
ጥግ ላይ አስቀምጠናችሁ ትሪት እንድናደርግ ማለት ነው። በቂ የሆነ ሪዝን ሰጣችሁናል። this is not being combining with the Pentecostals by the way I'm reformed አይደለ ሪፎርመር ነኝ የሆነ ኮምባይንድ የሆነ ፍሮንት መስራትን አይደለም እያወራ ያለሁት። አካሄዳችሁ ጠማማና በሽተኛ ነው። በቃ ይሄንን ፊት ለፊትም ተናግሬያለሁ፣ አስቹ ቤትም ተናግሬያለሁ። እኔም ባለሁበት በሪፎርም ትራዲሽን ውስጥ መስተካከል ያለባቸው ነገሮች ብዬ እማምናቸው ነገሮች አሉ። you guys are not transforming or reforming your church but you know ሻሪንግ ኦን የኛ ብራዘሮች ላይ ማለት ነው፣ ሌሎች ላይ ጎን ላይ ያሉት ላይ እየተኮስክ ነው ያለው። በተለይ ስፔሲፊካሊ አንተ እኔ ሌላኛዋ ሜንሽን ማድረግ አልፈልግም። ከዚህ በፊትም ተናግሬያለሁ የሆነ ቋት ላይ አስቀምጬ ስላለው ማለት ነው። አንድ የሰማሁት ነበር፣ አንድ ስሙን አላስታውስም፣ ሰብሰብ ብሎ ሲያወሩ የሰማሁት ማለት ነውና ድምፁ የሴት የሆነ ልጅ አለ አንድ ገብቶ እኛ አሁን ለምሳሌ ማለት ነው በቸርች ደረጃ ማለት ነው ሉትራን ቸርች ብቻ እኮ ናት ትክክለኛ ቸርች ብለን የምናምነው ምናምን እያለ ሲያወራ ቁጭ ብለው እየሰሙ ነበር አንድ ላይ ማለት ነው። አንድ በሴት ድምፅ የሚያወራ ጩጬ ነገር አለ። that was the day okay that was the day እንደዚህ አይነት ድንፋታ የሚጀመር ከሆነ ደህና አድርጎ አቃብሎ መተኮስ ይቻላል። ኦኬ እንደዚህ አይነት ድንፋታ የሚጀመር ከሆነ እኛ እኮ ነን እውነተኛ ብለን የምናምነው እኮ ሉትራን ቸርችን ነው ምናምን። ሲሪየስሊ ጋይስ ሲሪየስሊ ይሄ ነው እየተንከባለለ የመጣው ሲመጣ። ሶ ዴቭ I trust in you you are well educated ምናምን and ቄስ ሃናውን ገብታ እንደተናገረችው አድሞኒሽ አድርጋለች። just accept the challenge which is your claim። አልቀበለው የማልቀበለው አፖስቶሊክ ክሬድን ሪሳይት ማድረግ ስህተት ነው እያልኩ አይደለም። አንተ ክሌም ባረክበት ሁኔታ ግን ስህተት ነው። ኤንድ በዛ ግራውንድ ላይ ቆመ ሌሎችን አንድ ላይ ለመተቸት የሄድክበት መንገድ ኢዝ በጣም ኢል የሆነ ሲከንድ የሆነ አካሄድ ነው። በቃ በጣም በሽተኛ የሆነ የታመመ አይነት አካሄድ ነው የሄድከው። ኦኬ በቃ ስለዚህ አዚፍ ኢንፋሊብል የሆነ ሩል አድርገ ምናምን ስትናገር አዚፍ መሬት ላይ ያለው ያ እንደሆነ አድርገ ስትናገር ምናምን ዳሶ ቦሪንግ በጣም የሆነ ለመስማት ምናምንና በቃ እንትን ማለቱ ካልቀረ እኔ በራሴ መንገድ ሄዳለሁ። ትሩ ቸርች ክሌምን ደግሞ አዘ ሪፎርምድ ቻሌንጅ አቀርብልሃለሁ። እኔ ሌሎችን አልነካቸውም። እየተሳቀቁ ከእናንተ ጋር እንዳሉ አውቃለሁ። ባይዞ ላይቮቻችሁን ጆይን የሚያደርጉ እናንተ ሳትመጡና መበጥበጥ ሳትጀምሩ በፊት ኦኬ እንደ አንድ ረባሽ ኮርማ በረቱን መበጥበጥ ሳትጀምሩ በፊት ከኛ ጋር የነበሩ ልጆች እየተሳቀቁ ነው ያሉት። ያዲ የሚታርጊ እየተሳቀቁ ነው ያሉት። ኦኬ እነሱም ባማከለ መልኩ አይደለም የምናገረው ስናገር፣ አንተም ፐርሰናሊ ባማከለ መልኩ ነው የምናገረው። ሶ እኔ ደግሞ አዘ ሪፎርመር ቻሌንጅ አቀርብልሃለሁ አንድ ቀን። ስለማላምንበት ነው ይሄ ነገር በጦዘበት ማከታተልን ስለማላምንበት ማለት ነው፣ ስለማላምንበት። ስለዚህ አሁን ኤፊ ጥሩ ቻሌንጅ አቅርቧል። ሃፍ ትሩዝ ነው ኤንድ ሙሉ አይደለም ኤንድ አልቀበለውም የሚለው አዘ ሉትራን ፕሪስት ኦር አገልጋይ ትክክል ነው ተብሎ በሉትራን ቸርች የሚታመን ከሆነ እናንተም በግል ስለምታምንበት ደን ካምን ቻሌንጅ ብታደርግ መልካም ነው። ኦኬ እኔ ያንን አዘ ኢንፋሊብል እንትን ነው ብዬ አላስብም። ያንን ሪሳይት ያላደረገ አልዳንም የሚል አቋም ስለሌለኝ ማለት ነው አዘ ሪፎርምድ ባፕቲስት ብሊቨር ማለት ነው። እኔ ራሱ እንደዛ ስለማላምን ስለዚህ እንደዚህ እየለኮሱ ጢሻ ውስጥ መደበቅ ይዝ አያስኬድም። ናው አምናት የሆነ ፍሮንት እየሰራን አይደለም። እኔ በግሌ ከአንተ ጋር ማውራት እችላለሁ። ፍሮንት እየሰራን አይደለም፣ ግን አትሊስት እዚህ ጋር በወገኖቼ በኩል ያለው ነገር ሲነካ እናቴን ይነካል፣ አባቴን፣ እህቴን፣ ወገኖቼን በሙሉ መሬት ላይ ያሉትን የሚነካ ነው። ምናልባት ሩቅ ስላላችሁና ረጅም ጊዜ ውጭ ስለቆያችሁ መሬት ላይ ያለውን ነገር ረስታችሁት ሊሆን ይችላል። but I'm here to defend መሬት ላይ ያለውን ሪያሊቲ ማለት ነው። so wait for me እኔ ቻሌንጅስ ካቀርብልህ አሁን የኤፍሬም ብትቀበል መልካም ይመስለኛል። ቀደም በሚወራበት በነበረው ጉዳይ ላይ እኔ ነበርኩኝ ኢቭን ገስት ላይ ይሄንን ጉዳይ ላወራ ነበር የሄድኩትና ምናልባት የመጀመሪያው እንዲሁም እኔ በደንብ ላወራበት ብዬ የነበርኩት ስለ ብላስፈሚ ነው። ወንጌል ጌታን ተቀበሉ ብሎ መስበክ አቀባበሉን በተመለከተ በኋላ ያወራውን መለስበታለሁ። ግን መስበክ በራሱ ብላስፈሚ ነው፣ እነሱን ጌታን ተቀበሉ ብሎ ማለት የሚል ነገር ስለሰማው እሱ ላይ ላወራ ነበር የገባሁት። ማለት እንዴት ነው ብላስፈሚ የሚሆነው? ኦልሬዲ ወንጌል ጌታን ተቀበሉ ብሎ ካቶሊክን፣ ኦርቶዶክስን፣ ሌሎች ሰዎች ከወንጌላውያን አማኞች ውጭ ያሉትን ሰዎች መስበክ ብላስፈሚ ከሆነ ብላስፈሚ ደግሞ ይቅር የማያሰኝ ኃጢአት ነው። እግዚአብሔርን መስደብ ነው። እግዚአብሔርን መስደብ ደግሞ ይቅር የማያሰኝ ኃጢአት ነው። ስለዚህ ወንጌል በሰበክን ቁጥር
ወገኖቻችን ምሳሌ እኔ ባለሁበት አካባቢ ዶሚናንት የሚያደርገው ኦርቶዶክስ ነው እንዳለ ማለት ነው ከ90% በላይ። ስለዚህ ወንጌል በሰበኩ ቁጥር እኔ እግዚአብሔርን እየሰደብኩ ነው ማለት ነው። ስለዚህ እኔ እግዚአብሔርን አገለግላለሁ ብዬ አስባለሁ። ልክ ጳውሎስ ሲያደርገው እንደነበረ እኔ ግን እግዚአብሔርን እየሰደብኩ እግዚአብሔርን እያሳደድኩ ነው ማለት ነው። ስለዚህ እንደዛ ከሆነ ኦልሬዲ እኔ ራሴ ቅርብ በማይባል ኃጢአት ውስጥ ነው ያለሁት ብዬ ይሄንን ነገር ምንድነው ያለው እዚህ ሪከርድ ላይ ይፋ ያሰማው ሪከርድ ላይ የሌለ ነገር ይሄ አሁን የመጣ ነገር ነው አልቀበለውም። ኦልሬዲ ከሐዋርያት ጀምሮ የነበረ አይደለም። ይሄ አፖስቶሊክ ክሪድ ላይ የሌለ ነገር ነው። እናንተ የምትሉት ነገር የለም፣ እኔ አልቀበለውም፣ ትክክልም አይደለም ማለት። ስለዚህ ትክክል ካልሆነ ሁላችንም በዚህ መንገድ ነው የመጣ ነው። የተቀበልንበት መንገድ ትክክል አይደለም። በትክክል ኦልሬዲ ጌታን አልተቀበልንም ነው። ኦልሬዲ አቀባበሉ ትክክል ካልሆነ ጌታን አልተቀበልንም ማለት ነው። ምናልባት አይ እንደዚህ ማለት አይደለም ብሎ የሚለው ነገር ካለ ኢንተርፕሬት እንዲያደርግ እድል እንሰጠዋለን። ዞሮ ግን ዋናው ነገር ምንድነው የተፈለገው? እውነት ለመናገር ኢንቴንሽኑ ምንድነው የታሰበው ሲባል ከዚህ በፊትም እንግዲህ ብዙ ነገር ተነስቷል። ቫሊድ አይደለም ሳክራመንታችሁ ምናምን የሚል ነገር ተነስቷል። ቫሊድ ያልሆነ ሳክራመንት ያላቸው ሰዎች ደግሞ ወደ ኋላ እየተመለስኩ አይደለም፣ ኢንቴንሽኑን ለማሳየት ብቻ ነው። ቫሊድ ካልሆነ ሳክራመንታችን ቫሊድ ያልሆነ ሳክራመንት የሚወስዱ በራሴ ነው ገብቼ የጠየቅኩት። ቫሊድ ያልሆነ ሳክራመንት የሚወስዱ ሰዎች ኦልሬዲ ይድናሉ ወይ? ምክንያቱም ሳክራመንቱ ራሱ ድነትን ስለሚሰጥ የዘላለም ሕይወት ስለሚሰጥ ያ ቫሊድ ያልሆነ ሳክራመንት የሚወስዱ ሰዎች ደግሞ ያ ድነት ይቀርባቸዋል የሚል ነገር ከራሱ አፍ ሰምቻለሁ። ስለዚህ ምንድነው እየተፈለገ ያለው ቢባል ሁላችንም ለቀን ሉትራን ቅድም የተነሳ ሐሳብ አለ። ለምሳሌ ሉትራን ትሆናለህ ወይ አንተ ከተሸነፍክ የሚል አንስታ ነበረ ሀና ማለት ነው። እኛ ጋር እንኳን መካነ ኢየሱስ አብረን ወንጌል እንሰብካለን። ወንጌል አብረን ሰብከን ለእኔ ጌታ ላስቀብለው እችላለሁ። ትክክል አንድም ቀን ትክክል አይደለም ተብዬ አላውቅም። ስለዚህ መጀመሪያ ምንጩ ግን ምንድነው ነው? ፍላጎታቸው ምንድነው? ኢንቴንሽኑ ምንድነው? ምንድነው የፈለጉት? እንዲሁ ቀርበው እነሱ የሚሉት በእርግጥ እዚህ ፕላትፎርሙ ላይ ያለ ሰው ወይ ደግሞ እዚህ ሚዲያ ላይ ያለ ሰው ስለ ሉትራንና ስለ መካነ ኢየሱስ ትምህርት በትክክል ስለማያውቅ እንዲያውቅ እናደርገዋለን ነው። ዓላማው ግን እዚህ ጋር ተያይዞ ነው የቃለ ሕይወትን ወይ ደግሞ የሪፎርምድን አንዱ ደግሞ የጴንጤቆስጤን እሱን ለማሳወቅ ነው ወይ የመጣ ነው? የእያንዳንዳችን ዶክትሪን ቃለ ሕይወት ምን ትላለች ነው ወይ መጽሐፍ ቅዱስ ምን ይላል ብለን ወንጌል በጋራ ለመስበክ አይደለም ወይ የመጣ ነው? እንደዛ አይደለም ወይ? ጴንጤቆስጤ ምንድነው የሚለው? ሪፎርምድ ምንድነው የሚለው? ሉትራን ምንድነው የሚለው? ምናምን እያልን ያንን ነገር ነው ወይ ሰው ያ ነው ወይ ዓላማው? እዚህ ፕላትፎርም ላይ የማገልገሉ ዓላማስ እሱ ነው ወይ? እና እሱ ነገር በትክክል እንትን ቢደረግ አሪፍ ነው። እኔ ውይይቱ ቢደረግ ማለት ቢመጣና ፊት ለፊት ሰው በሌለበት ቅድም የነበረበትን ቤት አይ ቲንክ ጥሩ ነፃነት ያልነበረው ቤት ነው። በደንብ እንድታወራ የሚጋብዝ ቤት ስላልነበረ ነው። እንደዚህ ግን ባለንበት መጥተው ብሌም ቢያረጉንና መልስ ቅድም ይፋ እንዳለው ብሌም ቢያረጉና መልስ በትክክል ብንሰጥና እሱ አባቶች ያለውም በእርግጥ ያው ይሄንን ነገር ይፋ ስለያዝከው እሱን ላንተ ተዋለውና አቴንሽናቸው ግን መታወቅ አለበት የሚል ነገር ነው። ጸጋ ይብዛላችሁ።